be more than 300 at this point. We do it every day. Every time I find one of these lunatics, I take away their visa. You're saying it could be more than 300 sure, visas? I hope. At some point, I hope we run out because we've gotten rid of all of them. But we're looking every day for these lunatics. Right. And so everyone thinks Mahmoud Khalil. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማነኝ የዛሬው ርዕሳችን ተማሪዎች ላይ የመጣው አፈና ቪዛ ስረዛና ማባረር ወይም መጠረዝ የሚለውን እመለከታለሁ ከሰሞኑ አንዳንድ ተማሪዎች ከተለያዩ ዩኒቨርሲቲዎች ደውላችሁ ይህ መረጃ እንዴት ነው ወደ ሀገር ቤት ሄደን ለረፍት መመለስ እንፈልጋለን እዚህ ዶክትሬት ያጠናው ነው ሀገር ቤት ልጅ አለኝ አይቼ ለመምጣት አስቤ ነበር አሁን ይሄ ግሪን ካርድ ያልከው ነገር ከተማሪ ጋር ይገናኛሉ የሚሉ ነገሮች ጥያቄዎች መጥተዋል ኢትዮጵያውያን በርካታ ተማሪዎች በተለያየ በስኮላርሺፕ ከፍለው የሚማሩ በተለያየ ስቴት ዩኒቨርሲቲዎች አሜሪካ መጥተው ይማራሉ አሁን የመጣው ዜና እንደምትመለከቱት ቀደም ብዬ በቪዲዮ እንዳሳየዋችሁ ከ300 በላይ ተማሪዎች ቪዛቸው ተሰርዞ ዲፖርትን ሊደረጉ እንደሆነ ወይም እንደሚደረጉ ሴክሬታሪ ኦፍ ስቴት ማርክ ሩቢዮ ማለት የአሜሪካ ውጭ ጉዳይ እንደኛ ሀገር ውጭ ጉዳይ ሚኒስትር እንደማለት ነው ይህንን በግልጽ ጃማይካ በጎበኙበት ወቅት ከጋዜጠኞች ተጠይቀዋል ይህ ጥያቄን ያስነሳው ፍልስጤማዊው መሐመድ ከሊል ከኮሎምቢያ ዩኒቨርሲቲ ኒውዮርክ ፕሮ ፓለስታይን ፍልስጤምን በመደገፍ እስራኤልን በመቃወም የእስራኤልን የቦምብ ድብደባ ግድያዎች በመቃወም ከተማሪዎች ጋር ሰልፍ ማድረግ ብቻ ሳይሆን ሰልፉን በመምራት የታወቀ ሰው በመሆኑ ትራምፕ እንደመጡ ኤክሲኪዩቲቭ ኦርደር ከወሰዱት ውስጥ አንዱ በስልጣን ኃይላቸውን ተጠቅመው በራሳቸው ውሳኔ ከወሰኗቸው ውስጥ በዋነኛነት ጸረ አሜሪካ ደህንነት የሆነ ማንኛውንም ተቃውሞ ወይም ሽብርተኛ ቡድን የሚደግፍ ማንኛውንም ሰው ከአሜሪካ ምድር ላይ አይቀመጥም ይባረራል የሚል አንታገስም የሚል ትዕዛዝ አስተላልፈው ነበር ለብሔራዊ ደህንነት ያሰጋል የሚል ነው መሐመድ ከሊል ታስሯል መታሰር ብቻ ሳይሆን ከአገር ሊባረር ነው ሆኖም ግን የሱ ጉዳይ በፍርድ ቤት ይዞት ፍርድ ቤት ዲፖርት እንዳይደረግ አድርጓል የመሐመድ ከሊል ሚስት አሜሪካዊ ናት እንደውም ነፍሰ ጡር ናት የሚሉ ዜናዎችን የተመለከትኩት እሱ ከዚህ እንዳይባረር በርካታ ሰልፎች ሲካሄዱ ቆይተዋል ሆኖም ግን ከዚህ ከመሐመድ ከሊል አሁን ያሳየዋቸው የፎክስ ኒውስን ዜና ነበር ከመሐመድ ከሊል በኋላ ግን በርካታ ተማሪዎች እየተያዙ ነው በቦስተን በተፍትስ ዩኒቨርሲቲ በአላባማ ዩኒቨርሲቲ በጆርጅ ታውን ዩኒቨርሲቲ ዲሲ በሚገኘው የተለያዩ አገር ዜጎች ተባረዋል ለምሳሌ ማማዱ ታል ታስረዋል ማማዱ ታል የጋምቢያዊ አፍሪካዊ ዩኬ ያው ዱዋል ሲቲዝንሺፕ ይቻላል መሰለኝ ሁለት ዜግነት መያዝ አላቅም የሱ ፕሮፋይል ላይ የሚለው ጋምቢያዊ እንግሊዛዊ የሆነ የዶክተራል ተማሪ ነው ከኮርኔል ዩኒቨርሲቲ ተይዞ ዲቴንሽን ሴንተር እንደሚገባ ወይም መግባቱ መያዙ እነዚህ ዜናዎች ከፍተኛ በአይሲ ኤጀንቶች ቼዝ የተደረገ ነው የኢሚግሬሽን ከስተምስ ኢንፎርስመንት ከሱ ውጪ የባደር ካንሱሪ የጆርጅታውን ዩኒቨርሲቲ ህንዳዊ ነው ሩሴሚያ አስታርክ የዚች ልጅ ቱርካዊ ናት በጣም ብዙ አነጋጋሪ ሆኗል የሱን ቪዲዮ ማሳየት ይገባኛል ምክንያቱም እየተካሄደ ያለው የተማሪዎች ላይ አፈና ብዙ ተማሪዎችን አስክቷል ይሄ እነዚህ ሽብርተኛ ሀገራት ናቸው ሐማስ ስለሚደግፉ ነው ምናምን ሊባል ይችላል ግን ከነዚህ ክስተቶች የኛ ተማሪዎች ምን ሊማሩ ይችላሉ የሚለውን በደንብ አጽንኦት ሰጥቶ ማየት ያስፈልጋል ለምሳሌ የጋምቢያው ታሪክ ዲሞክራሲ ናው ላይ ኢንተርቪው ተደርጎ ነበር የሱን የተወሰነ እንመልከት Deportation until massive protests pressured Cornell to allow him to re-enroll, thereby extending his visa.
In February, Mamadou described the victory during an interview with Democracy Now! With, as you said, public pressure, support, Cornell University backed down, and I'm allowed to finish my degree. However, I am still banned from campus. I'm allowed in one building on campus to work. I have to fight to be able to get library access. And I think there's somewhat of a great irony that students who are protesting apartheid are now subject to forms of exclusion, bordering, and apartheid, with our movements restricted, and we're only allowed to go to designated places on campus. Since Mamadou Tall spoke to Democracy Now! In February, he and 2 U.S. citizens filed a lawsuit to challenge 2 of the Trump administration's executive orders that, quote, combat anti-Semitism on college campuses and expel foreign nationals who it claims pose national security threats. ይሄ ማማዱ ታል ዲሞክራሲ ነው ጋር ያው ብዙ ነገር በተቃውሞ ምክንያት ሐማስ ደጋፊ ነው ይባል እንጂ እስራኤልን መቃወም ነው። ይሄ አንቲሴሚቲክ ጸረ ሴማዊነት፣ ጸረ እስራኤላዊነት፣ ጸረ ጁዊሽነት የሚል ታግ ነው የሚሰጠው። አንዳንዱ አሁን እንደ መሐመድ ከሊል እሱ ቀጥታ ከሐማስ ጋር ግንኙነት አለው ወይም ኦርጋናይዜሽን ጋር አሸባሪ ጋር አለው የሚል ነው። ያው ሐማስ በአሜሪካ ሽብርተኛ ድርጅት ተብሎ መፈረጁ ይታወቃል። ይሄ ሰው ፌብሩዋሪ ላይ ያደረገው ኢንተርቪው ነው። ሆኖም ኤኒ አንቲሴሚቲክ ጸረ እስራኤል የሆነ ነገር አንታገስም ብለዋል ትራምፕ። አሁን ይሄ ዶክተራል ተማሪ ጉዳይ ብዙ እያነጋገረ ነው። እናድምጠው። Mamadou's lawyer says the government responded to the lawsuit by sending federal agents to monitor him. Then on Friday, the Department of Justice notified Mamadou's lawyer that the Trump administration is going to begin the process to carry out Mamadou's deportation. And ICE, that's Immigration and Customs Enforcement, ordered Mamadou to surrender at their office. Meanwhile, a hearing in the lawsuit, Mamadou helped. ትራምፕ አስተዳደርን ታገለዋለሁ ብሎ ነበር ትራምፕ ሲመጣ ፕሬዚዳንት ሲሆን። ሆኖም ግን አሁን ተነግሮታል ከቪዛው ተሰርዞ ዲፖርቴሽን እዛ ውስጥ እንደሚገባ ከኢሚግሬሽን ኦፊስ ተነግሮታል። ይሄ ቀላል አይደለም። ይሄ ፌብሩዋሪ ላይ ያደረገው ኢንተርቪው ነው። ከዛም በኋላ ብዙ ኢንተርቪዎች አድርጓል። ብዙ ያው መተህ አስረክብ ነው የተባለው። አንዳንድ ተማሪዎች ደግሞ አሉ ሳይጠየቁ ሁኔታው ገብቷቸው በጣም ስጋት ውስጥ የወደቁ አሉ። ተፍትስ ዩኒቨርሲቲ እሱ ደግሞ የሴቷ ጉዳይ በተለይ የተያዘችበት መንገድ በጣም አስደንጋጭ ስለሆነ እሱንም እንመለከተዋለን። His student visa earlier this month for his involvement in a pro-Palestine rally. His attorneys are trying to block the detention, challenging 2 of President Trump's executive orders. They say his only alleged crime is attending a pro-Palestine demonstration, a protected right under the Constitution. CBS 5's Connor White is with the Live Eye in downtown Syracuse tonight. Michael, cameras aren't allowed inside federal court, but people certainly are, and a lot of them showed up in support of Tall this afternoon, completely packing the initial courtroom where the attorneys and the judge were, and completely packing the overflow room as well, as the attorneys argued back and forth as to whether or not Tall's First Amendment rights were being violated. A doctoral student who has been in ICE custody. አሁን ወደ ሌላ መጣለው ግን መሐመድ ታል ያው ድጋፍ አግኝቷል። ሲራኪዩዝ ኮርኔል ዩኒቨርሲቲ ዲፖርት እንዳይደረግ የተማሪዎች ተቃውሞ በየቦታው ተቀጣጥሏል። ብዙ ተቃውሞዎች አሉ። ምናልባት እንዴት ነው ምን ቢደረግ ነው የዚህን ያህል አሜሪካኖች የደነገጡት? ምናልባት የተማሪዎቹ ተቃውሞ ያቺ ሰበብ መንገድ ሰጥቷቸዋል ለነ ትራምፕ። ምክንያቱም ብዙ ግራፊቲ ህንጻዎች ላይ ተደርጓል፣ መስታወት ተሰባብሯል። ይሄ ድርጊት ቫዮለንት መሆኑ በተቃውሞ ወቅት ሌላውን በሰላማዊ መንገድ የሚቃወም ተማሪን ለመጨፍለቅ የተጠቀሙበት ነው ወይ የሚለው እሱ መነሳት ያለበት ጉዳይ ይመስለኛል። ምክንያቱም ተቃውሞቹ በጣም ኃይለኛ ስለነበሩ እሱን እንመልከት።
in green cards. No, I'm just saying the chilling effect. If you're seeing people, I don't care. I mean, are they connected to Hamas or are they just criticizing Israeli policy? The lawyer I talked to this week, who's representing 9 families, says there's direct linkages to Hamas that they posted this group October 6th. Get ready for October 7th. So there's no doubt about it. There's organizations here. There's also the here in Alabama has now been transferred to Louisiana. ቀደም ሲል የተመለከታችሁት ተቃውሞ ነው ግን ከቴሮሪስት ኦርጋናይዜሽን ጋር አሁን አንዷ የፎክስ ጋዜጠኛ ይሄ በዚሁ አጋጣሚ ዜጎችን የመናገር ነፃነት በተለይ ፈርስት አሜንድመንት አሜሪካ ኤምብለሟ ምልክቷ የመናገር የመቃወም ነፃነቶች እነዚህን የሚያሳጣ ነገር እንዳይሆን ነው ስጋት የተላለች ሌላኛው ጋዜጠኛ ደግሞ ያው ከቴሮሪስት ኦርጋናይዜሽን ጋር ለምን 2024 ላይ ነው ተቃውሞ የነበረው በዚህ ተቃውሞ ላይ ኤፕሪል በዚህ ጊዜ የነበረው የዛሬ አመት ተቃውሞ ከዛም በፊት ተቃውሞች ነበሩ ኦክቶበር ላይ ተዘጋጁ ምናምን ትዛዝ የሚመጣበት መንገድ እና ዛው እስራኤል ፍልስጤም የሐማስ ግሩፕ እነዚህን ተማሪዎች የሚያበረታታበት መንገድ ቀጥታ ከሆነ ድርጅት ጋርማ ግንኙነት አላቸው የሚል ድምዳሜ ይሰጣል ሌላኛው ጋዜጠኛ ሆኖም እሷ ጋዜጠኛዋ እንዳለችው ስቲፍል ያደርጋል ነፃነትን ይገፋል የሚል ነው አሁን እነዚህ ሁሉ ነገሮች የተከሰቱ ነው አሁን የዚህ አላባማ ደግሞ ዩኒቨርሲቲ አለ የአላባማ ዩኒቨርሲቲ አሊ ሬዛ ይባላል ኢራናዊ ነው ይሄንንም እንመለከታለን ምክንያቱም የኛ ተማሪዎች ከነዚህ ምን መማር ይችላሉ የሚለውን ማሳየት ያስፈልጋል የአሊ ሬዛ ዩኒቨርሲቲ ኦፍ አላባማ ትልቅ ዜና ሆኗል እሱን እናያለን And now to some breaking developments. It's now confirmed a University of Alabama doctoral student who has been in ICE custody here in Alabama has now been transferred to Louisiana. A Pickens County deputy confirms a bus of detainees left the jail this morning headed to Gina, Louisiana. That is where the Gina LaSalle detention facility is, which is an ICE processing center. ተማሪዎቹ ከየትም ይያዙ ሉዚያና ማጎሪያ ፈጥረዋል እነዚህ ማጎሪያዎች ዝም ብለው አይደለም ይሄ ፋክት ነው አይስ የሚያስርባቸው ፋሲሊቲዎች በብዛት በግለሰብ በድርጅት ኦን የሚደረጉ ናቸው መንግስት ከፍተኛ ገንዘብ ይከፍላል ለነዚህ ጄል ሴንተርስ ፕሪዝን ወይም ጊዜያዊ ማጎሪያ ሊባል ይችላል ሆኖም ለምን ባሉበት አይታሰሩም ለምን ከቤተሰባቸው እንዲሩቁ ይደረጋል ለምን አንድ ላይ ታጎራሉ የሚለው ጥያቄ ነው አሁን የተማሪዎቹ ብቻ አይደለም የተለያዩ ዜጎች በተወሰነ መልኩ ከትናንትና በስቲያ በሰራውት የግሪን ካርድ ጉዳይ ላይ ባትጓዙስ ለጊዜው ሪስክ ከምትወስዱ የሚለው ላይ እዛ ላይ የተማሪዎቹም ይመጣል ከዚህ መውጣት ለጉዞ ወደ ኢትዮጵያ መሄድ ወደ ሌላ ሀገር መሄድ ሲመለሱ የሚጠብቃቸው ነገር እናያለን ግን እስር ቤቶቹ እንዲህ አይነት ቦታ መሆናቸው ራሱ ብዙ ተቃውሞ ያስነሳ ነው ይሄ በብዛት በአፍሪካ ሀገራት እንደ ኢትዮጵያ ኤርትራ እና ሌሎች ሀገራት ያሉ አፋኝ ሀገሮች ሰዎችን እንደዚህ በማጎሪያ ውስጥ እንደ ዙዋይ እስር ቤት እንደ ደዴሳ እንደ ጦላይ ባሉ አይነት ኢትዮጵያ ውስጥ እንደሚደረገው አይነት ነው ደንበኛ ዲክቴተርሺፕ ነው የመናገር ነፃነትን ቤዚክ ራይትን የአሜሪካን ህገ መንግስት የሚጥሱ ድርጊቶች እየተፈጸሙ ነው የሚል ነው አሜሪካ ደስ የሚለው እነዚህ ልጆች የውጭ ሀገር ተማሪዎች ናቸው ግን ከጎናቸው ለህገ መንግስቱ አሜሪካ ላቆማት ዋና መርህ የሚገዙ ሰዎች ለነዚህ ተማሪዎች ሰልፍ ይወጣሉ ጠበቃ ያቆማሉ ዲፌንድ ያደርጓቸዋል በብዛት እነዚህ ተማሪዎች በነፃ ትምህርት የሚመጡ አሉ ግን ብዙዎቹ ከፍለው የሚማሩ ናቸው በተለይ የአረብ ሀገራት ተማሪዎች ገንዘብ ከፍለው ነው የሚመጡት እዚህ ሀገር ከፍተኛ ገንዘብ ነው የሚከፍሉት በአንዴ ያ ሲነጠቅ ቀላል አይደለም እና የአላባማ ዩኒቨርሲቲው ኢራናዊው ይሄ ጋምቢያዊው እንደገና የተፍስ ዩኒቨርሲቲን እናያለን እንዴት አድርገው አቅለብልበው ተማሪዋን እንደወሰዷት ትልቅ ማሳያ ነው የሩቢዮንም እናያለን
ማርክ ሩቢዮ በደንብ ስለዚህ ስለ ተማሪዎቹ ወይም ስለሚፈጸመው እስር ትክክለኝነት በኩራት የሚናገሩበትን እንመለከታለን። የተለያዩ የዜና አውታሮችን ሪፈር አድርጌ ነው ወደ እናንተ የማመጣው። ይህንን ቪዲዮ ወደ እናንተ ተጨማሪውን ዜና እስካመጣ ማስታወቂያ ተመልክተን እንመለሳለን። የ78000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል እንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። ዲኤምሲ ሪል ስቴት። ABC 3340's Mary Barron joins us live right now. And Mary, you spoke with Ali Reza Darudi's attorney. What have you learned so far? Brenda, the attorney representing Darudi would not confirm whether or not his client was moved from the Pickens County Jail to Louisiana. However, we looked up Darudi in the U.S. Immigration and Customs website, and it confirms he has been moved. Now, according to ABC News, the Department of Homeland Security says Darudi's student visa was revoked, and he was arrested because he, quote, posed significant national security concerns. David Rosas, the attorney representing Ali Reza Darudi, a UA doctoral student from Iran who's studying mechanical engineering, tells me he has not been informed of any allegations concerning significant national security issues. Darudi was taken into custody by ICE earlier this week from his home. The University of Alabama released a statement saying, in part, international students studying at the university are valued members of the campus community. But that's not how everyone on campus feels. Communications chair of the University of Alabama Democrats tells me there has been zero proof provided as to why Darudi has been detained. I think especially UA's silence on it really sends that no one is safe. Anybody could be taken. And tells me there has been zero proof provided. እንደምትመለከቱት ነው። ቀደም ሲል በዝርዝር ዜናው ላይ እንደምታዩት ከቤቱ ነው የተወሰደው። ተማሪዋም ቀጥሎ የተናገረችው ዝም ማሰኘት፣ ጸጥታ ማሰኘት፣ ተቃውሞ የትራምፕ አስተዳደር ላይ እንዳይኖር አፈና የተደረገው ነው የሚል ነው። አፈናውም እርምጃውም ምኑም አሁን ለኛ ተማሪዎች ምን ይጠቅማል፣ ምን ያስተምራል ነው። ከዚህ ተማሪ ሌላ ከአሊ ረዛ ኢራናዊ ነው፣ ከጋምቢያዊው ሌላ ተማሪዎች አሉ። ተቃውሞ ላይ ምንም ስተት አልተፈጠረም አይባልም። ለምሳሌ ፓትሪክ ዳይ የሚባል የ21 ዓመት ተማሪ ከዚህ በፊት ታስሯል። ምክንያቱም በሶሻል ሚዲያ በማህበራዊ ሚዲያ ጁይሾችን እስራኤላውያንን መግደል፣ አንገታቸውን መቁረጥ፣ መድፈር ምናምን የሚል እንደው ጤነኛ አእምሮ ያልሆነ ንግግር የተናገረ ተማሪ ታስሯል። እንደዛ አይነት ተማሪዎች ያው ከፍተኛ ወንጀልን ለመፈጸም ማሰብ ያሳሰራል። በህጉ መሰረት ወደ ህግ ቦታ ቀርቧል። ሆኖም ግን በተቃውሞ ላይ የነበሩ እንደው በድንገት እዛች ቦታ የተከሰቱ ሰዎች ሳይቀር ኢላማ ሆነዋል። ከ300 ተማሪዎች በላይ ሲባል ቀጥሎ ምን እርምጃ ሊመጣ ይችላል? ተለዋዋጭ ነው። አሁን ፖሊሲው እርምጃው እንደምታዩት እንደ ሚዲያ እንኳን የቱን ይዞ የቱን ለመጨበጥ እስኪከብድ ድረስ የዲፖርቴሽን እና ዲፖርቴሽኑ ደግሞ ታርጌት የሚያደርጋቸው ኢሊጋል ኢሚግራንት ይልሃል። ከዛ በኋላ የዚህን ያህል የቆየ ይልሃል። ከዛ በኋላ ደግሞ ተማሪ ተቃውሞ ላይ ተሳተፈ ይላል፣ ይለዋወጣል። ያ ከባድ ስለሆነ አሁን ደግሞ የተፍስ ዩኒቨርሲቲ እንዴት እንዳፈኗት ተመልከቱ። የድሮ የቻይና ወይም ሌላ አምባገነን ሀገራት አይነት ነው የሚመስለው። This is the moment Tufts University graduate student Rumeysa Ozturk was arrested and taken into federal custody. Doorbell camera footage obtained by NBC News shows 2 plainclothes officers approaching the 30-year-old in Somerville outside of Boston.
Ozturk at first appears to back away before more agents approach, one eventually taking her phone out of her hand. Officers then take her backpack off, handcuff her, and lead her across the street to a car. An onlooker heard questioning why the officers' faces are covered. Ozturk's lawyer says she was on her way to break Ramadan fast with friends on Tuesday night when she was detained without explanation. አያችሁ ተረባርበው መጡ ያያዟት ስልኳን ነጠቁ የሚመለከት ማንኛውም ሰው ፖሊሶች ለምን ታረጋለህ ማለት መብት አለው ለምን ተሸፈናችሁ ፊታችሁን ያ ነው ጥያቄው አሜሪካ ውስጥ እንዴት እንዲደረጋል ይሄ ያው ረመዳን ነው ጾሟን ልትፈታ ባለችበት ሰዓት ነው ቦስተን ነው ተፍስ ዩኒቨርሲቲ እንደዚህ ታስራ ተወስዳለች የኛ ተማሪዎች ከዚህ ምን ሊማሩ ይችላሉ ተቃውሞዎች ሲኖሩ ከዚህ በኋላ ማህበራዊ ሚዲያ ላይ ያለው ተሳትፎ ፐርፐዙ እዚህ ሀገር ለመማር እስከ ተመጣ ድረስ በእንደነዚህ ያሉ ተቃውሞዎች ተማሪው ህብረት ይኖረዋል የሆነ ነገር ሲከሰት ለነዚህ ተማሪዎች ሰፖርት ሊኖር ይችላል አሁን እነዚህን ተማሪዎች ራሱ መፈታት አለባቸው ምናምን የሚሉ ተቃውሞዎች አሉ እነዛ ላይ ስራሱ መሳተፍ ሪስክ የለውም ወይ የሚለው ሌላው ጥያቄ ነው በርግጥ የሷንም ዲፖርቴሽን ፍርድ ቤት ብሎክ አድርገዋል ሴናተር ሴክሬታሪ ኦፍ ስቴት ሩቢዮ ወይም ሴናተር ሩቢዮ የተናገሩት ምላሽ አለ በግልጽ ድብና አድርገው ተናግሯል ሆኖም ግን ሁሉም ሰው ባንዴ ታርጌት ሲያደርግ ሌሎች ተማሪዎች ላይ ምን ፈጥሯል ዩኒቨርሲቲዎች ምን ይያሉ ነው ዩኒቨርሲቲዎች በጣም ተበሳጭተዋል ግን ከእንደዚህ አይነት ነገር ተማሪዎችን ሊያድኑ አይችሉም እና ይሄ አሁን ኮሎምቢያ ዩኒቨርሲቲ የፒኤችዲ ተማሪ ናት ህንዳዊ ናት በብዛት ውጭ ሀገር ይሄ ህንድ ነው ሪሰርች ልትሰራ የምትሄደው በጣም ጥቂት ጊዜ ነው ዩኒቨርሲቲው የምትመጣው እና ስትመለስ እንዳጋጣሚ ሰልፍ ነበር ትምህርት ቤታቸው ኮሎምቢያ ዩኒቨርሲቲ በጣም ከፍተኛ ሰልፍ ነበር ብዙ ነገር ንብረትም ወድሟል እንጻዎች ላይ ቀለም ጽሁፍ ምናምን ብዙ ነገር ንብረት ላይ ደርሷል እሷ ስትመጣ እንዳለ የሷ ህንጻ ሁሉ በፖሊስ መግባት አይቻልም የሚል ያው ያ ቢጫ ዋርኒንግ ገመድ ተደርጎበታል እዛ ጋር ነበረች መግባት እንደማትችል ተነገራት ከፖሊስ ጋር ተነጋግራለች እቺ ልጅ አሁን ቪዛሽን መልሺ ተብላለች ሰንዷን ማለት ነው ስለዚህ ተሰርዟል ወደ ሀገርሽ ሂጂ ማለት ነው ሳይዟትና እስር ቤት ሳይወስዷት ሩጣ ካናዳ ያው እንደ ቪዚተር ካናዳ ሩጣ ገብታለች ካናዳ ላይ ኢንተርቪው አድርገዋታል ስጋት ነው ቪዲዮውን ሁሉ ለቀዋል ሰልፍ ዲፖርት ራሷን ዲፖርት አረጋች ብለው ነው ያደረጉት ግን እሷ ካናዳ ነው የሄደችው ለምንድን ነው የሄደችው ራሷን ዲቴንሽን ሴንተር ሉዚያና ማየት አልፈለገችም ቀላል አይደለም እዚህ ለስራ ቲኤን ቪዛ የነበራት ትሬድ ናፍታ እንግዲህ የኖርዝ አሜሪካ ትሬድ አግሪመንት ነው በብዛት ኦይል ጋስ ናፍታ ላይ በሜክሲኮ በካናዳና በአሜሪካ መካከል ያለ ስምምነት ነው በዛም ስምምነት መሰረት ካናዳና ሜክሲኮን መጥተው ይሰራሉ እሷ ከካሊፎርኒያ ካናዳ እየነዳች መሄድና መመለስ ልማዷ ነው ታስራ ስራ ምናምን ቀን ነው ጀርመናዊም እንደዛው ከፈረንሳይ ሳይንቲስት ከኤርፖርት ነው የመለሱት ማሰር ሁሉ አለና እነ ጀርመን እነ እንግሊዝ ዜጎቻቸውን ያስተነቀቁ ነው ወደ አሜሪካ የምትሄዱ ይያሉ ለትምርት አይደለም ለጉብኝት ጭምር ሁኔታው ከብዷል የዚች ልጅ እስር የሚያሳየው ቀላል ስቶሪ አይመስልኝም ሌላ ደግሞ የዚች ህንዳዊዋን ታሪክ አመጣላችኋለሁ እና የኛ ተማሪዎች ምን ማድረግ ይችላሉ እዚህ በአንድ ኢትዮጵያዊ የተቋቋመ ድርጅት አለ ዩኤስ አፍሪካ ኢንስቲትዩት የሚል እነሱም የተቻላቸውን ነገር ያደረጉ ነው ነገ እናንተ ልትሆኑ ትችላላችሁ next it will be you ስለዚህ ምን ጥንቃቄዎች ማድረግ ይቻላል የሚሉ ዝግጅቶች ያስፈልጋል እነዚህን
አንድ የኢትዮጵያዊ ተማሪ ወይም ኤኒ አበሻ ተማሪ ምን ማድረግ አለበት የሚሉ ዋና ዋና ነገሮች አሉ። ፕራይቬሲ ፕሮቴክሽን አሉ። እነዚህ አስተያየቶች የዌስት አፍሪካ ኢንስቲትዩት ዌብሳይት ላይ ብትሄዱ ወይም እዛ ለህግ ማማከር ከፈለጋችሁ የዌስት አፍሪካ ኢንስቲትዩት እዛ ድረገጽ ላይ ሄዳችሁ አድራሻውን ፈልጋችሁ መደወል ትችላላችሁ። የዌስት አፍሪካ ኢንስቲትዩት በካሊፎርኒያ የሚገኝ ነው። በኢትዮጵያዊ ዶክተር የተቋቋመ ነው። ያንን የዚህን ተማሪዎች ጉዳይ በመመልከት ተማሪዎቹ ላይ በተለይ ጋምቢያው ላይ ሁሉ የተፈጠረውን ነገር ለዩኒቨርሲቲዎች ደብዳቤ ጽፈዋል። ለብዙ ዩኒቨርሲቲዎች ወደ 1000 ዩኒቨርሲቲዎች ምክንያቱም ቀላል አይደለም ተማሪዎች ላይ የሚፈጸመው ነገር ነገ ደግሞ ወዴት ይሄዳል የሚለው ነው ብዙዎቹን እያሰጋ ያለውና የዩኤስ አፍሪካ ኢንስቲትዩት ስልክ ቁጥርም አለ ካሊፎርኒያ ነው። ዩኤስ አፍሪካ ኢንስቲትዩት 301 951 71 21 ነው የስልክ ቁጥራቸው። ከሰኞ እስከ አርብ ይኖራቸዋል ይገኛሉ እዛ usainstitute.org የሚል ዌብሳይት አላችሁ። እዛ ላይ ገብታችሁ ማየት ትችላላችሁ። ይሄ ምንድነው ማድረግ የሚችለው? አንድ ተማሪ privacy protection college can ensure that personal information including immigration status is kept confidential. ኮሌጆች የተማሪዎችን immigration status ማንኛውንም የራሳቸውን ማንነታቸውን የሚያመለክት ዶክመንት ማንኛውንም ነገር ፕሮቴክት ሊያደርጉ ይገባል። አሳልፎ ሊሰጡ አይገባም። ሴፍ ዞኖች ደግሞ ይኖራሉ። ከኮሌጆች can declare themselves sanctuary campus ፖሊስም አይስም ማንንም ምን መግባት እንዳይችል ይሄ ሳንክቹአሪ ሲቲ እንደሚባለው እንደዛ ማድረግ አለባቸው። ዩኒቨርሲቲዎች ብዙ እርምጃ መውሰድ አለባቸው የሚሉ ነገር አለ። ሌጋል ኤድ ደግሞ አሉ። የህግ ማማከር እና ሌሎች እርዳታዎች አሁን ለምሳሌ ተማሪዎቹ ዲፖርት አይደረጉም። ፍርድ ቤት የደረሰው ጠበቃ ቆሞ ፍርድ ቤት ትራምፕ አስተዳደርን ስለከሰሰ ነው። እስካሁን ዲፖርት አልተደረጉም ግን ከስራ አላዳናቸውም። ስለዚህ ለዛ ነው ኮሌጆች ፕሮቴክት ሊያደርጓቸው ይገባል ኢንተርናሽናል ተማሪዎችን። ሜንታል ሄልዝ ሰፖርት ቀላል አይደለም። አሁን ድንጋጤው ኢቭን የኛ ዜጎች ላይ ግሪን ካርድ ያለውም እዚህ የሚኖረውም ገና ሊመጣ ያለውም በሪፊጂ ካምፕ ያለው ሪፊጂ USARP የአሳይለምን ፕሮግራም ከኬንያ ከተለያየ ሀገር የምትመጡ ሰዎች ሊመጡ ያሉ ሊበሩ ያሉ ለምሳሌ አፍጋኒስታናውያን ቀርተዋል። እንደነገ ሊበሩ ቀሩ። መቅረብ ብቻ ነው ሳይሆን ፓኪስታን ውስጥ ያሉ አፍጋኒስታናውያን 10,000 የሚሆኑ ከዚህ በኋላ ቻው ተብለዋል። ሊበሩ የነበሩ ሊመጡ የነበሩ እሱን በተመለከተ ሌላ ዝግጅት ይኖራል። ሰስፔንድ ተደርጓል ለ3 ወር ያ ፕሮግራም። ስለዚህ መጠበቅ ያስፈልጋል። ይሄ ሁሉ ጭንቀት የአእምሮ ጤና ላይ የሚያውከው ነገር አለ። የዛ እርዳታ ያስፈልጋል። ይሄንን በተመለከተ ብዙ ወርክሾፖች መኖር አለባቸው። ማማከር ማወያየት ስለዚህ ጉዳይ በጥልቁ መወያየት ያስፈልጋል። ተማሪዎች ህብረት ሊኖራቸው ይገባል። ምን አካሄድ መሄድ እንዳለባቸው ምን ጥንቃቄ ማድረግ እንዳለባቸው ኢንፎርሜሽን ራሱ የሚለዋወጡበት መንገድን መፍጠር አለባቸው። እና ኖ ዲስክሪሚኔሽን ፖሊሲ እንግዲህ አሁን ሙስሊም የሆነ ኢትዮጵያዊ ይሁን ማንንም ላይ ትንሽ ስጋት አይኖርም ማለት እንደው የዋህነት ሊሆን ይችላልና እነዚህን የሚያስቀሩ ነገሮች በዩኒቨርሲቲዎች ምናምን ኢንፎርስ መደረግ አለበት። ተማሪዎች በተማሪ ቪዛ ነው የሚመጡት። ስለዚህ እነዛ ተማሪዎች ገንዘብ የከፈሉ አሉ። ህልማቸው ለመማር ነው። በስኮላርሺፕ የመጡ አሉ። በከፊል ስኮላርሺፕ የሚመጡ አሉ። እነዚህ ሁሉ ፕሮቴክሽን ያስፈልጋቸዋል። አሁን የተፈጠረው ስጋት እንደው ምን ያህል ይሄ ጭንቀት ውስጥ ተማሪዎችን እንደከተተ ደግሞ ሌላ መረጃ ወደ እናንተ አመጣለሁ። ምክንያቱም ተማሪዎች እንዴት እንደታፈኑ ይሄ አንዱ ማሳያ ነው። Break at UC Berkeley. A lot of students use this time to travel home and visit their families, but for the more than 6,000 students 6000 UC Berkeley 6000 የውጭ ተማሪ
ታስቡታላችሁ? Other countries, that now comes with a lot of risk. The university is warning international students not to travel outside of the U.S. because of the Trump administration's strict and constantly changing immigration policies, they say. Our Kevin Coe went out to Berkeley and spoke with some students who say they're worried about all of these changes. Xiao Rui has been studying in America since 2019 and is just starting his doctorate program at UC Berkeley. It's a spring break. I cannot travel outside the U.S., so it's a little disappointing. Several students say they got an email from Berkeley's international office notifying them of this travel advisory. It does not recommend international students and faculty travel out of the country for any reason and cannot guarantee they'll be able to return. My visa expired already, and then if I need to renew it, I have to leave and come back. And for Chinese national, sometimes they will do background check and only give me like a visa. እረፍት ነው። ስፕሪንግ ብሬክ አለ። ተማሪዎች በብዛት ቤተሰባቸው ጋር ላጥ ብለው ሄደው የሚመጡ አሉ። ይሄ ልጅ እንደውም ቪዛው ተቃጥሎበታል። ከዚህ መሄድ አይችልም። ስቶሪውን ስሙት። ቀላል አይደለም። ተማሪዎች ይሄን እንደ ምሳሌ ነው ያደረጉት። የቻይናዊ ተማሪ ነው። For 1 year, which is not quite worth it. Normally, an expired visa for students like Xiao Rui would be a matter of paperwork. But now, the Berkeley International Office says the process could be unpredictable and cause serious delays. American students at Berkeley, like Jose, hope his peers will be able to go home soon without worries. I feel like it's just unjust. It's not reasonable for you to not be able to go back home. The university's international office also states students who engage in protests put themselves at increased risk for fines, visa cancellation, or deportation. It comes after former Columbia University grad student and pro-Palestinian activist Mahmoud Khalil was arrested by ICE earlier this month. On the grounds, he threatened America's foreign policy interest. አዎ የዚህ ልጅ ነው የመጀመሪያ ስለሆነ ነው መሐመድ ከሊል የሚባለው ፍልስጤማዊ ነው። በዛ ላይ የሱ ነው። ግን ሌሎቹ ላይ ኢምፓክት ፈጥሯል። አሁን እቺ ተማሪ እንደምትለው ተቃውሞ ወጣ ነው ሊያፍኑን የፈለጉት እኛ ደግሞ አንታፈንም ነው። የቤይ ኤሪያ የሚገኝ ነው UC Berkeley. They're trying to scare students into silence and into repression, and we're here to show that we're not scared. Still, the travel concerns are high enough that some are choosing to lay low on sharing opinions. It's hard to comment right now because like the next presidential election is in three years. ይኸው ነው ሐሳብ መስጠት ራሱ ፈርተዋል የውጪ ተማሪዎች። ለምን ቀጣዩ የፕሬዝዳንት ምርጫ ከ3 አመት በኋላ ነው 4 አመት በኋላ ነው። ስለዚህ እስከዛ ድረስ ቀላል አይሆንም። ከዛ በኋላስ ሪፐብሊካኖች እንደገና ቢመረጡስ ትራምፕ ሊሄድ ይችላል። ፖሊሲው አስተሳሰባቸው ተመሳሳይ ነው። ይሄ ከባድ ነው። ይሄ በርክሌይስ ማስጠንቀቂያ ነው እንግዲህ የሰጠው ለተማሪዎቹ ማስጠንቀቂያ ሰጥቷል። ቀላል አይደለም። ይሄ ተማሪዎች ምን ማድረግ አለባቸው የሚለው ከፍተኛ ስጋት ሆኗል። የህንዳዊ ራንጃኒ ስሪንቫን የምትባል ተማሪ አለች። የሷን ደሞ ታሪክ እንመልከት። Donald Trump's Homeland Security Secretary calls you a terrorist sympathizer. When you hear that, what do you think? Well, I'm not a terrorist sympathizer, so I just find it kind of absurd. Who are you? I'm a PhD student who actually rarely left the office because I was busy working or grading my students' papers. ካናዳ ነው የካናዳ ቴሌቪዥን ጣቢያ ነው ይሄን የሚያስተላልፈው። ከቴሮሪስት ሲምፓታይዘር ደጋፊ ነሽ ወይ የሚል ነው የተጠየቀችው። የፒኤችዲ ተማሪ ናት። ዶክተሬት እንዳለ ደግሞ ዶክተሬት ተማሪ ናቸው አብዛኞቹ እዚህ ላይ የተመለከትኳቸውና ትንሽ እንስማት። It feels a bit surreal. I'm not sure what's happening. I don't know why it's happening. Yeah, everything is sort of uncertain and in flux. Srinivasan is caught up in the political reckoning over this protest last year. As the Israel-Hamas war raged, Columbia University became the focal point of pro-Palestinian action.
It enraged many, Trump included. He vowed a crackdown, including on international students who protested. Srinivasan says she was never a protester. But የሁሉ ተቃውሞ ሆኗል እቺ ተማሪ ግን እኔ በፍጹም ተቃውሞ ውስጥ አልነበርኩም ነው የምትለው ከጉዞ ስትመጣ ተማሪዎቹ ተቃውሞ ላይ ናቸው መንገድ ተዘግቷል አጠቃለሏት found herself caught in Trump's dragnet. Forced to flee, crossing the border into Canada, she still fears for her safety and asked we not reveal exactly where she is now. ሩጣ መልጣለች እንግዲህ ሊያስሯት ሲሆን ካናዳ ገብታለች ካናዳ ሁሉ ገብታ ለዮቴ ሰግቻለሁ ያለች ለዛ ነው ኤግዛክትሊ ያለችበትን ሚዲያው እኛን ገልጸም የሚለው ጋዜጠኛው Want to go to a knock at your door. Who was there? It was ICE. Immigration and Customs Enforcement. Yes, that's right. I didn't hear the knock because I was on a call with my Columbia International Students Office trying to figure out why my visa had been revoked the previous day. ቪዛዋን ሰርዘውታል እሱን በተመለከተ ከአድቫይዘሯ ጋር ከአማካሪዋ ጋር ከዩኒቨርሲቲው ኮሎምቢያ ዩኒቨርሲቲ አማካሪ ጋር ያወራች ባለበት ሰዓት አይሲ ኤጀንት ኦሬዲ ቤቷ ነው እሷ ስልክ ላይ ነው የማንኳኳቱን የአይሲ ኤጀንቶቹን አልሰማችም የሩሜቷ ነው የሰማችው አብራት ምትኖር ሌላ ተማሪ ናት They seemed very calm. They said, don't worry about it. It sometimes happens to people. And then ዩኒቨርሲቲው የአማካሪው ያጽናናት ነው አትጨነቂ የጋማካሪ ግጠበቃ አለ አታስቢ ያሏት ነው እነሱ ያጽናኗት ይያለ ነው አይሶች My roommate actually heard the knock. She goes to the door. She asks people to identify themselves. They refuse to. After a lot of pushing, they kind of yell in the corridor saying, we want Ranjani Srinivasan. Your visa has been revoked. We want to put you in removal proceedings. And this is all while I'm on the call with my ተማሪዋን በቃ ምን ፈልገው ራንጃኒ ነው አሉ ራንጃኒ ስልክ ያወራች ነው የተፈለገው ምንድነው ቪዛሽ ተሰርዟል ከዚህ ለፕሮሰሱ እንግዲህ ሪሙቫል ፕሮሰስ ከዚህ ማባረር ነው ፕሮሰሱ የት ነው እስር ቤት ማጎሪያ ይከቱና ዛ ለቀናት ምናልባት 3-4 ሳምንታት እዛ ይቆዩና ከዛ በኋላ ነው ዲፖርቴሽኑም ደግሞ አሳፍሮ መላክ ሳይሆን በራስ ወጪ ከዚህ ሀገር ማባረር ነው እነዚህ ተማሪዎች ናቸው የሕክምና ተማሪዎች ናቸው advisor she turns to me and says just here's a list of lawyers don't worry things will be sorted out ተበቃ አለ ምናምን አታስቢ ምናምን ነው I said that I haven't let them in and then they said just keep doing that They'd come to detain and likely deport her just months before the completion of her years-long studies. The citizen found herself de-enrolled as a student by the university. ቪዛ ከተዘረዘ በነገራችሁ ላይ ዩኒቨርሲቲው ያንን ማስተማር መቀጠል አይችልም ምክንያቱም ዩኒቨርሲቲ ብዙ ጊዜ ስኮላርሺፕ ሚንስ በገንዘብም ለመማር ሲመጣ ደብዳቤ ይሰጣል ያ ደብዳቤ ተይዞ ኤምባሲ ይኬዳል ኤምባሲው ያንን አይቶ ነው ቪዛ የሚሰጠው ቪዛው ግን እዚህ ከተሰረዘ ዩኒቨርሲቲው ዲ-ኢንሮል ያደርገዋል ከትምህርት ከተመዘገቡበት ያነሳቸዋል ማለት ነው ጥቂት ጊዜ ነበር የቀራት ያሳዝናል ስለዚህ ተማሪዎቻችን ሰሞኑን የደወላችሁልኝ ሰዎች ያዋጣሉ ለቪዚቲንግ ኢትዮጵያ መሄድ ወይም ሌላ ሀገር መሄድ የናንተ ውሳኔ ነው ይሄንን መረጃ ቀላል አይደለም እነዚህን ሁሉ ሰበስብ ነበር ለምን ኮንቴክስት ለናንተ አውድ ለመስጠት ነው ምንድነው የሚለው ይሄ ሰውዬ የምትሉትን በደንብ እንዲገባችሁ ነው እነዚህን ሰዎች ሰብስቤ ያመጣውት እቺ ልጅ ራሷን ከዚህ ከእንትን ስታስወጣ ኤርፖርት ውስጥ ሁሉ አሳይተዋታል ለምን እሷ እየሸሸው ሰልፍ ዲፖርት አይደለም ነው የምትለው ለምን ያ ካናዳን ቪዚት ማድረግ ፈልጋለሁ ይሄ ነገር እስኪያልፍ መፍትሄ እስኪገኝለት ካናዳ ለቪዚቲንግ ነው የመጣሁት ነው የምትለው ቀላል አይደለም የሷም ነገር ማለት ነው ስለዚህ ሌላ ደግሞ ዩኒቨርሲቲ ተማሪ አለ እሱንም ላሳያችሁ ዶክተራል ተማሪ ነው ህንዳይ ነው እነዚህን ሁሉ ማመጣው
የራሳችሁን ውሳኔ እንድትወስኑ ነው። This is Democracy Now!, democracynow.org, the War and Peace Report. I'm Amy Goodman. As the Trump administration escalates its attacks on pro-Palestine students and scholars, we turn to the case of Badr Khan Suri. From his wife, a U.S. citizen, Ramadan. Suri was taken into custody without being charged or accused of any crime. He was told the federal government had revoked his visa. Over the next 72 hours, Suri was transferred to multiple immigration detention centers. He's currently jailed at an Immigration and Customs Enforcement facility in Alexandria, Louisiana, separated from his wife, a U.S. citizen of Palestinian descent, and his 3 children. Suri's arrest came just... Suri የሚባለው ህንዳይ ነው ከጆርጅታውን ዩኒቨርሲቲ ነው ሚስቱ ያው የፍልስጤም ዝርያ ያላት ናት የአሜሪካዊ ናት ዜጋ ሆናለች እሱ አሌክዛንድሪያ በተለያዩ እስር ቤቶች ነበር የነበረው ባድር ካን ሱሪ ታስሯል ስለዚህ ተማሪዎቻችን የራሳችሁን ውሳኔ ጥንቃቄ አድርጉ በተለይ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ ስትጠቀሙ ጥንቃቄ አድርጉ ሰልፍ ፍልስጤምን የሚደግፍ ወይም ትራምፕ አስተዳደርን ከዚህ ጋር ተያይዞ የሚቃወም ነገር ለትምርት እስከመጣችሁ ድረስ እዚህ ለምሳሌ እዚህ ሀገር ያለ ኢትዮጵያዊ ዜጋ የሆነ ይቃወም መብት ስላለው በምን ሊያስሩት ይችላሉ ውድመት ካልፈጸመ ቫዮለንስ ውስጥ ካልገባ ሌላው ግን እንግዳ ነው ማርክ ሩቢዮ ቆፍጠን ያለ መልስ ይሰጣሉ የሴክሬታሪ ኦፍ ስቴት ይሄ የመጨረሻ ማሰሪያው ይሆናል ለመገንዘብ ያህል ማለት ነው ማርክ ሩቢዮ የተናገሩትን ለእናንተ አቀርብና የዛሬውን ዝግጅት እቋጫለሁ ይሄ መደምደሚያ ለእናንተ ለውሳኔ ይረዳችኋል ብዬ ስለማስብ ነው ምክንያቱም ዲፌንድ ያደርጋሉ ውሳኔያቸውን ከ300 በላይ ነው የሚሉት ግን ማንንም ሰው ለእንግድነት ቤታችሁ መጥቶ ሶፋችሁን ቢያበላሽ ምን ቢል እቃችሁን እንትን ቢል ትታገሱታላችሁ ወይ እነዚህ ሰዎች እዚህ ለትምርት ነው የመጡት ትምርታቸውን ይማሩ እንጂ የሶሻል እንትን ላይ ፕሮቴስት ላይ ለመሳተፍ አይደለም ይላሉ Mr. Secretary, a Turkish student in Boston was detained and handcuffed on the street by plainclothes agents. A year ago, she wrote an opinion piece about the Gaza war. Could you help us understand what the specific action she took led to her visa being revoked? Yeah, and what was your State Department's role in that process? We revoked her visa. It's an F1 visa, I believe. We revoked it, and here's why. And I'll say it again. I said it everywhere. Let me be abundantly clear, okay? If you go apply for a visa right now, anywhere in the world, let me just send this message out. If you apply for a visa to enter the United States and be a student, and you tell us that the reason why you're coming to the United States is not just because you want to write op-eds, but because you want to participate in movements that are involved in doing things like vandalizing universities, harassing students, taking over buildings, creating a ruckus, we're not going to give you a visa. If you lie to us and get a visa and then enter the United States and with that visa participate in that sort of activity, we're going to take away your visa. And once you've lost your visa, you're no longer legally in the United States and we have a right, like every country in the world has a right, to remove you from our country. መብታለን ቪዛችሁን ከሰረዘን ከዚህ ሀገር ማባረር እንደማንኛውም ሀገር መብታችን ነው እዚህ ሀገር መጣችሁ ለመቃወም አይደለም ልትማሩ ነው ቴሮሪስት ግሩፕ ልትደግፉ አይደለም ብለዋል ሐማስ ኢራዲኬትድ መሆን ያለበት ብለው የተናገሩ ናቸው እኚህ ሴናተር አሁን ደግሞ የውጭ ጉዳይ ሆነው የሚሰሩ ሴክሬታሪ ኦፍ ስቴት ማርክ ሩቢዮ ስለዚህ So it's just that simple. I think it's crazy. I think it's stupid for any country in the world to welcome people into their country. They're going to go to your universities as visitors. They're visitors. And say, I'm going to your universities to start a riot. I'm going to your universities to take over a library and harass people. I don't care what movement you're involved in. Why would any country in the world allow people to come and disrupt? This is stupid ነው የሚሉት እንግዲህ ይሄ ለየለት ድድብና ነው የሚሉት ምክንያቱም ቪዚተር ነን ጎብኚ ነህ እዚህ ልትማር ነው የመጣው አመጽ ለማስነሳት ለሌላ ነገር ላይ ለመሳተፍ ማንኛውም የፖለቲካ አመለካከት ምንም ይሁን ምን ይላሉ ሩቢዮ አሁን እነዛን ቪዲዮዎች ተማሪዎችን አመጣውላችሁ ታሪኮቻቸውን ነገርኳችሁ ከዛ በኋላ መንግስት ያለውን አቋም በግልጽ ይሄው ቅድም
ከ300 በላይ ተማሪዎችን ሪቮክ አርገናል ሲሉ ተደምጠዋል ይሄኛው ደግሞ በግልጽ አቋማቸውን ያሳወቁበት ነው ስለዚህ ለተማሪዎቻችን ምን ይበጃል የሚለው and get a degree not to become a social activist that tears up our university campuses and if we've given you a visa and then you decide to do that we're going to take it away I encourage every country to do that by the way because I think it's crazy to invite students into your country that are coming onto your campus and destabilizing it we're just not going to have it so we'll revoke your visa and once your visa is revoked you're illegally in the country and you have to leave every country in the world has a right to decide who comes in as a visitor and who doesn't ይሄው ነው ማንኛውም ሀገር እንደውም እንዲ ማድረግ አለበት ለትምርት ነው የመጣሁት እዚህ ተቃውሞ ላይ ምናምን ለመሳተፍ አይደለም ቪዛችሁ ካንሰል ከተደረገ ደግሞ በቃ ከዚህ ሀገር መውጣት አለባችሁ ማንኛውም ሀገር መንግስት ማን ይምጣው ወደ ሀገሬ ማን ይውጣ የሚለውን መወሰን መብቱ ነው You invite me into your home because you say I want to come to your house for dinner and I go to your house and I start putting mud on your couch and spray painting your kitchen I bet you're going to kick me out ለራት ጋብዛችሁኝ መጥቼ ቤታችሁ ሶፋችሁን በጭቃ ግርግዳችሁን ስፕሬይ በቀለም ባበለሻሽ እርግጠኛ ነኝ ተባረሩኛላችሁ going to do the same thing if you come into the United States as a visitor and create a ruckus for us we don't want it in our country go back and do it in your country በቃ አንፈልገውም ይሄንን እዚህ መጣችሁ ለጎብኚ ሆናችሁ ተማሪ ሆናችሁ መጣችሁ ይሄንን እንደ አይነት አመጽ ምን ለመቀስቀስ እንደ አይነት ተቃውሞስ መሳተፍ አንፈቅድም ሄዱና ሀገራችሁ ፈጽሙ ብለዋል ተመልካቾቻችን ለዛሬ የቀረብኩላችሁ መረጃ ይሄን ይመስል ነበር ካሳሁን ይልማ ነኝ በ5126774634 ላይ አስተያየት መልእክታችሁን ላኩ ብዙዎች ስልክ ካልተነሳ ቮይስ ሜል ቴክስት ላኩ እንደ አስፈላጊነቱ መልሼ ደውልላችኋለሁ ምትነግሩኝ ትጠይቁኝ ነገር በጣም አስፈላጊ ነው ምክንያቱም ብዙ ስልክ ነው ወደኔ የሚመጣው ብዙ ሜሴጆች አሉ በዛ ላይ ብዙ ምታበረታቱኝ ሰዎች አላችሁ 677 4634 512 የመጀመሪያው ቁጥር ነው 677 4634 ላይ እየደወላችሁ ብርታት ምሰጡኝ ሰዎች አላችሁ ሚዲያውን ደግሞ ብትረዱ ደስ ይለኛል ሁላችሁ ሰብስክራይብ አድርጉ ብዙ ሺህ ሰው ያያዋል ሰብስክሪፕሽኑ ገና ነው በጣም በታየ ቁጥር የተሻለ ተደራሽነት ይኖረዋል ፕሮግራም ይሻሻላል ሌላ ጋዜጠኞችም ወደዚህ ሚዲያ እየመጡ ነው ይሄን በጉጉት ጠብቁ ጥሩ ፕሮግራሞች ይቀርባሉ እዛ ለመድረስ ደግሞ አቅም ያስፈልጋል 646326347 ሚዲያውን ለመርዳት የምትጠቀሙ ስልክ ነው ካሻፕና ዜል አለው እዛ ላይ መርዳት ትችላላችሁ በቁስ ለምሳሌ በካሜራ በተለያዩ ለሚዲያ ግብአት የሚሆኑ ነገሮች አለን ኮምፒውተር እነዚህ ነገሮችን ማስተዋጽኦ ማበርከት የምትፈልጉ ሰዎች ገንዘብ ከመስጠት ይልቅ እሱን ብታረጉ ራሱ ደስ ይለኛል አመሰግናለሁ ደህና ሁኑልኝ መልካም የረመዳን ፍቺ ይሆንላችሁ የኢትዮጵያ ሙስሊሞች የአገሬ ኦርቶዶክስ ክርስቲያኖች ጾማችሁ ጠበቅ ከረር ይበል ምክንያቱም የሀገራችን ሁኔታ ከጊዜ ወደ ጊዜ እርስ በርስ ማንስማማ በትንሽ ነገር ጭምር ምንቋሰል ይሆንን ነው ለመሪዎቹም ልቦናና ማስተዋል ይስጣችሁ በሏቸው ለምን በቀልና ቂም ብዙዎችን ያሰደደ ነው ሀገር ጥለው የሚወጡ ሰዎች በስተዋል የሚታሰሩ ሰዎች በስተዋል የሚዋከቡ ሰዎች በስተዋል የተለየ ሐሳብ ማቅረብ አይቻልም እነዚህ ነገሮች እንዲስተካከሉ ጸሎታችሁ ያስፈልጋል ትግሉም ለየቅል ሆነና ለውጥም የሚመጣበት ጊዜ ቀላል አይሆንም እግዚአብሔር ጣልቃ ይግባ ሁላችሁንም አመሰግናለሁ ጤና ይስጥልኝ መልካም ዕለተ ሰንበት